12 የአድዋ ጀነራሎችን አንድ በአንድ እንግባባቸው። አንደኛው የአፄ ዮሐንስ ልጅ የሆነው ራስ መንገሻ ዮሐንስ ሲሆን በጦርነቱ ላይ ወሳኝ ነገሮችን ሲያካሂድ የነበረ ቀልጠፍ ያለ ደቀቅ ሸብረቅረቅ ሲያደርግ የነበረ የጣሊያንን ጦር የቆየ ሰው ነው። እና አሳ ግሬሱ ራሱ አይበቃም። በእናታችሁ የሰው ልጅ አንበሳው አሉላ አባ ነጋ ነው። ሌላኛው ደግሞ ጀነራላችን ያው የጣሊያኖች መድኃኒት ብዬ ነው የምገልጸው። አድዋ ስላሴን ጠላት አረከሰው፣ ገበየው በሞቴ ግባና ቀድሰው የተባለለት ገበየው ደግሞ አለ። ገበየው ራሱ መስዋዕት በማድረግ የጦርነቱን ሁኔታ የቀየረ እንደሚሞት ያወቀ ጦርነቱን የቀለበሰ ሰው ነውና ገበየው ወሳኝ ሰው ነው ጦርነቱ ላይ። ገበየው ቢሞት ተተካ ባልቻ፣ መድፍ አገላባጭ ብቻ ለብቻ የተባለው ደግሞ ባልቻ አባ ነፍሶ የገበየው ሞትን በመከተል የሱን ስራና የሱን ኃላፊነት የተተካ ሰው ስለሆነ ነው። ባልቻ በዚህ እድሜው በጣም የሚገርም በወጣትነቱ ነበረ ጦርነትና ስኪልን ያሳየበት ውጊያ ነው። ሌላኛው የጎጃሙ ተክለ ሃይማኖት ንጉስ ተክለ ሃይማኖት ሲሆን ከፍተኛ የጦርም ቁጥር የያዘው እግረኛ ተዋጊ የጎጃም ተዋጊዎችን እንደ ንብ የጣሊያን ጦር ሲለቅ የነበረው የጎጃሙ ንጉስ ተክለ ሃይማኖት አንደኛው። አቤት ፈረሰኞቹ፣ አቤት የወሎ ፈረሰኞችን ሚካኤል ወይም ደግሞ በቀድሞ ስሙ መሐመድ አሊ፣ አቤት ፈረሰኞቹ፣ አቤት ጣሊያኖች ይመስክሩ። እኔ አላወራም ስለ ፈረሰኞቹ። ራስ ወሌ ብጡል በኢየሱስ ስም የጣይቱ ብጡል ወንድም ነው። እሺ ባይዘ በቃ በጣም ወሳኝ ሰው ነበረ። ይህም ሰው ጦርነቱ ላይ ወሳኙ ሰው ደግሞ ራስ ቢትወደድ መንገሻ ነው። ሌላኛው ወሳኝ ሰው ደግሞ ራስ አባተ ይባላል። ብዙም ስሙ ሲጠራ አይሰማም፣ ያንሰዋል። አንደርሬትድ የሆነ ሰው ነው ራስ አባተ። በጣም ጦርነቱ ላይ ወሳኝ የነበረ ሰው ነው። የአፄ ኃይለ ሥላሴ አባት የሆኑት ራስ መኮንን የአንበሳውን ድርሻ በዚህ ጦርነት ላይ የአንበሳውን ድርሻ የሚወስዱት የነ አልበርትን ፊት ለፊት የሚገኘውን ጦርነት ሲቀጠቅጡ የነበረው ደግሞ ወሳኙ ሰው ደግሞ ራስ መኮንን ነው። የአፄ ምኒልክም ከዝን ነው። ሌላኛው ደግሞ ዋክሹም ጋንጉል ብሩ ነው ማለት ነው። ወሳኝ ይሄም ሰው እኮ በእናታችሁ አልተወራለትም። በስነ ስርዓት እንኳን ፎቶ ማግኘት አልቻልኩም። ይታያችሁ እንግዲህ አኛው ስማርቱ ስትራቴጂኩ ብልሁ አባመላ ፊታውራሪ ሀብተ ጊዮርጊስ ነው። ሀብተ ጊዮርጊስ ወሳኝ የስትራቴጂ ቅመም ነውና በጦርነቱ ላይ 12ቱ ጀነራሎች እኚህ ናቸው። ደግሞ ነገ ወይ ደግሞ ማታ ደግሞ ማለት ነው ከደረሰልኝ እንዴት ስትራቴጂው ከነ አልበርት ጋር ከነ ባራቴሪ ያቀደው እቅድ ሊገባበት የሞከረው መንገድ ከዛ የኢትዮጵያ ጦር እና አፄ ምኒልክ ያደረጉት ነገር አፄ ምኒልክ ጦርነቱ የቱ ጋር ነበረ ቦታው አድዋ ኪዳነ ምሕረት ቤተክርስቲያን ጋር የተፈጠሩት ውጊያዎቹን ውስጥ ለውስጥ ነው የምናወራበት። ይመች ኮፒ ሊንክ አርቀተ ፎሎወርክ